በሕይወት ጎዳና በሄድኩበት መንገድ አንዳንዶች አውቋበድ ይሉታል፣ አንዳንዶች ደግሞ የምር አብዷል። ለማንኛውም እንደዚህ ከሆነ 3 ዓመት ሞላው። ፍቅረኛው ከርተው ነው አሉ። ቆይ ይችን ታሪክ ማላጫውታችሁ። አሪፍ ስራ እየሰራ ከቤተሰቡ ጋር በደስታ ይኖር ነበር። ታዲያ በዚሁ መሃል በስራ የተዋወቀው አቤል የሚባል ጓደኛ ነበር። አቤል ጓደኛ ብቻ አልነበረም ወንድሙም እንጂ። በጣም ከመዋደዳቸው የተነሳ አንዳቸው ያላንዳቸው መኖር እንደማይችሉ ተነጋግረው ቃል ተገባብተው ነበር። ታዲያ አንድ በተረገመች ቀን አዶኒ አንዲት ሴትን ተዋወቀ። ኤልሳ ትባላለች። እሷም በሰዓቱ በጣም መልካም መስለው ስለነበር ከልቡ ነበር የወደዳት። እሷ ግን በተቃራኒው ጓደኛው አቤልን ነበር የምትወደው። ታዲያ አቤል ለጓደኛው አዶኒ ሲል አንድ ነገር ነግሮት አያውቅም፣ ምክንያቱም እንዳይጎዳ በማሰብ። ኤልሳ ግን ይባስ ብላ አቤልን ሆቴል ቀጥረው ግዴታ አብረኝ መሆን አለብህ ብላ ታስገድደው ጀመር። ከዛ አቤል በጥፊ መቷት ጥሏት ሄደ። እሷም በሰዓቱ በጣም ተናዳ ስለነበር ወዲያው ደውላ እያለቀሰች አዶኒን ጠራችው። ከዛም እሱም እየበረረ ሄደ። ከደረሰም በኋላ ለአዶኒ የነገረችው ነገር በጣም ቅስም የሚሰብርና ድጋሚ ሰው እንዳያምን የሚያደርግ ነበር። ምክንያቱም በሕይወት ጎዳና በሄድኩበት መንገድ ሐዘኔ ይበልጣ ስቄ ከዋልኩበት። ክፍል 2። እሷ በሰዓቱ በጣም ተናዳ ስለነበር ወዲያው ደውላ እያለቀሰች አዶኒን ጠራችው። ከዚያም እሱም እየበረረ ሄደ። ከደረሰም በኋላ ለአዶኒ የነገረችው ነገር በጣም ቅስም የሚሰብርና ድጋሚ ሰው እንዳያምን የሚያደርግ ነበር። ምክንያቱም በተቃራኒው አቤል እንደሚያስቸግራት ነው የነገረችው። ከዛ አዶኒ በጣም ይወዳት ስለነበር እየሮጠ ወደ ጓደኛው ሄደ። እሱንም አስፋልት ዳር ላይ ደረሰበት። ከዛ መሃል አዶኒ በስሜታዊነት ይገፋው ነበር። አቤልም በተቻለው መጠን ሊያስረዳው ቢሞክርም አዶኒ አልሰማውም ነበር። ድንገትም አዶኒ ይገፋውና ወደ አስፋልቱ ይወድቃል። ወዲያውም ከየት መጣ ሳይባል አንድ መኪና ገጨው። አዶኒም ደንግጦ ሲጠጋው እያጣጣረ እንዲህ አለው፣ ስልኬን ክፈትና ሪከርዱን ስማው ብሎት ህይወቱ ያልፋል። ወዲያውም ሪከርዱን ሲሰማው ኤልሳ እንዴት ታስቸግረው እንደነበር እና የዛኔም በጥፊ መታት ስላስገደደችው መሆኑን ሪከርድ አድርጎት ስለነበር አዶኒ ይህን ነገር ይሰማና እውነቱን ይረዳል። ከዛ እሷን በፍጥነት ሂዶ አንቆ ይገላታል። ይታሰራል። በፖሊስም ተደርሶበት ይታሰርና ግን በእስር ቤት የአእምሮ ህመምተኛ መሆኑ ስለተረጋገጠ ከእስር ተለቀቀ። ከዛም እንደምታዩት ንግግሩ ያዋቂ፣ አለባበሱ የእብድ ሆኖ ይኖራል ማለት ነው። አዶኒ ደጋግሞ ይችን ቃል ይናገራታል። ቃል የእምነት ዕዳ ነው። ወይም ጠብቀው ወይም ቃል አትግባ፣ ተጠንቀቅ። በሄድኩበት መንገድ ሐዘኔ ይበልጣ ስቄ ከዋልኩበት። የምወደው ሁሉ የኔ አልሆን ብሎኛል። ጊዜ ሰጠሁ ጊዜ ወስዶብኛል። የልቤ የውስጤ ያለፈው ቁስሌ ያስረሳ